ሰላም ሰላም ቤተሰብ እንዴት ናችሁ? የቻናል ሰላም ከዛሬ መስከረም ሁሉ ሰላም ነው። ሁላችሁም ተባራታችሁ ሰብስክራይብ እያደረጋችሁ አመሰግናለሁ። ሰብስክራይብ ያደረጋችሁ ደግሞ አርጉልኝ አባራታችሁ። እኔ ዛሬ ደግሞ የምሰራላችሁ ቀዝቃዛ ቡና ነው። ቀዝቃዛ ቡና ነው ይሄ ማለት ነው። እዚህ ጋር መስካፌ ያለኝ፣ እዚህ ጋር ደግሞ ስኳር ነው። አይላንድ ላይ እናደርጋለን ማለት ነው። ይሄ ስኳር ነው። እዚህ ጋር ስላደረኩ አነሳዋለሁ። ይሄ ደግሞ ወተት ነው። ሶስት ነገር ብቻ ነው የሚያስፈልገን ማለት ነው። እና እስከ አብረን እንስራ። ከዛ ደግሞ ተልጅ ያስፈልገናል። ስራ እዚህ ስኳር ነው። አሁን እዚህ ላይ መስካፌ ጨምሮበታለሁ ማለት ነው። እንደፈለግን መስራት እንችላለን። ሰርተንም ፍሪጅ ላይ እናስቀምጥ እንችላለን። ከዛ ትንሽ ትንሽ በየቀኑ መጠቀም እንችላለን ማለት ነው። እዚህ ላይ ቡናና መስካፌ ነው ማለት ነው። እዚህ ላይ ደግሞ ተልጅ አለኝ። ይሄ ደግሞ ወተት ነው። እዛ ወተቱ ሲጨምራለሁ ማለት ነው። ብርጭቆው ላይ እንደፈለግን መጠቀም እንችላለን። ይሄ ወተት ነው። ይሄ ደግሞ መስካፌ። ከዛ እዚህ ጋር ስኳርና መስካፌ አድርጋለሁ ማለት ነው ሃይላንድ ላይ። ከዛ ውሃ እንጨምርበታለን ትንሽ ማለት ነው። እንደፈለግን ችግር የለውም። እኔ ለሁለት ቀን ስለምጠቀመው አንድ ሃይላንድ አድርጌያለሁ ማለት ነው በዚች። ከዛ ሲመታ እንደዚህ ይሆናል። ስኳርና መስካፌ ነው ማለት ነው። እዚህ ደግሞ ወተት ነው። እዚህ ደግሞ መስካፌ ሃይላንድ ላይ አድርጌያለሁ አነሳዋለሁ ማለት ነው። ከዛ እዚህ ጋር ደግሞ ተልጅ አለኝ ማለት ነው። ከዛ በደንብ መምታት አለበት። ስኳሩና መስካፌ እንዲስማማ በደንብ መስማማት አለበት። እያችሁ እንደዚህ ይሆናል። ስኳር ነው እዚህ ጋር ያለው ማለት ነው። እንደፈለግን መጠቀም እንችላለን። ሃይላንዱ ላይ ደግሞ ችግር የለውም። አሁን ይሄ የተጠቀምኩት ለሁለት ቀን ነው ማለት ነው። ስኳርና መስካፌ ፍሪጅ ላይ አስቀምጬ ኔጌም ይሰራበታለሁ ማለት ነው። ከዛ ይሄ ደግሞ ወተት ነው። እዚህ ጋር ደግሞ ተልጃለኝ ማለት ነው። አያችሁ ይኸው። ከዛ እዚህ ጋር ነው እንደዚህ አድርገን ይሄ ነገር ነው የምወደው እኔ ራስ ሲጀምር ለዚህ ብዬ ነው እንደዚህ የሚሰራ። ከዛ ተልጅ ማለት ነው። እኔ በጣም ነው የምወደው ቡና ማለት ነው። ቀዝቃዛ ቡና አረቦች እኮ ከውጭ ነው የሚገዙት፣ ግን እኔ ቤት ነው ቤታችን ባለንበት አንሰራም ብዬ ነው። ከዛ ተልጅ ጨመርኩበት ማለት ነው። አያችሁ በጣም ነው የሚያምረው። ከዛ ተልጅ ማድረግ ያለው ማለት ነው። ተልጅ እንደፈለግ መጨመር እንችላለን፣ ግን እኔ ቀዝቃዛ ከፈለግን እንደዚህ አድርገን ማድረግ እንችላለን። እንደዚህ ይመስላል ማለት ነው። የዛሬ መስካፌ ይሰራላችሁ እና ለሁላችሁም ተባራታቱኝ አመሰግናለሁ። የተመቻችሁ ደግሞ ኮሜንት ላይ ያስቀምጡልኝ ማለት ነው። እንደዚህ ሲደብራችሁ እየሰራችሁ ጠጡ እና እንደዚህ ይመስላል። ለሁላችሁም ተባራታቱኝ ደግሞ አመሰግናለሁ ማለት ነው። እና ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉልኝ። አስተያየት ደግሞ ኮሜንት ላይ ያስቀምጡልኝ እና አመሰግናለሁ። ያላችሁበት ሰላማችሁ ይብዛ።